በቅድሚያም ዋና ዜናዎች የከፋ ዞን ጤና መምሪያ ከኮሪያ ፋውንዴሽን እንዲሁም ከጤና ሚኒስቴርና ከዓለም ጤና ድርጅት ከፍተኛ ባለሙያዎች ጋር ውጤታማ ውይይት ማድረጉ ተገለጸ። በዴቻ ወረዳ የአረንጓዴ አሻራ መርሃ ግብር በአርሶ አደሩ ኑሮና በአየር ንብረት ላይ አዎንታዊ ለውጥ እያመጣ መሆኑ መገለጹ፣ በተጠናቀቀው በጀት ዓመት ከ5.7 ቢሊዮን ዶላር በላይ ከማዕድን ወጪ ንግድ መገኘቱን የማዕድን ሚኒስቴር ማስታወቁን፣ በሀገራዊ የምክክር ጉባኤ ተግባራዊ የተደረገው የተመካካሪዎች አደረጃጀት ሁሉም ለሀገር የሚበጀውን ሀሳብ እንዲገልጽ ከማስቻሉም በላይ አሳታፊነቱን ይበልጥ ለማረጋገጥ እድል የፈጠረ መሆኑን ተመካካሪዎች ገለጹ የሚሉ ዋናዎቹ ናቸው። እንደምንቆያችሁ የተከበራችሁ ተመልካቾቻችን፣ ከከፋ ማህበረሰብ ሬዲዮና ቴሌቪዥን ድርጅት የሰዓቱን ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር ስንሻው ወንድሙ ነኝ። እስከ ዜናው ፍጻሜ አብራችሁን ቆዩ። የከፋ ዞን ጤና መምሪያ ከኮሪያ ፋውንዴሽን ከጤና ሚኒስቴርና ከዓለም ጤና ድርጅት ከፍተኛ ባለሙያዎች ቡድን ጋር ውጤታማ ውይይት ማድረጉን ተገለጸ። የመምሪያው ኃላፊ አቶ አክሊሉ አሰፋ እንደገለጹት በተለይም ተላላፊ ያልሆኑ በሽታዎች የሆኑትን የካንሰር፣ የደም ግፊት፣ የልብና የስኳር ምርመራና ሕክምና ድጋፍ ላይ ትኩረት በማድረግ በሰፊው መክረዋል። የልዑካን ቡድኑ በዞኑ በሚገኙ ጤና ጣቢያዎችና ሆስፒታሎች ውስጥ በመግባትም በጋራና በትብብር መስራት በሚቻልባቸው ሁኔታዎች ላይ ውጤታማ ውይይት በማድረግ ከስምምነት መድረሱ ተጠቁሟል። የቡድኑ ወደ ዞኑ መምጣትና መተባበር በዞኑ የሕክምና አሰጣጥ ጥራትን ወደ ላቀ ደረጃ ለማሸጋገር ትልቅ አስተዋጽኦ እንዳለውም ተገልጿል ሲል የዘገበው ቦንጋ ኤፍኤም 97.4 ነው። በተጠናቀቀው በጀት ዓመት ከ5.7 ቢሊዮን ዶላር በላይ ከማዕድን ወጪ ንግድ መገኘቱን የማዕድን ሚኒስቴር አስታወቀ። ሚኒስትሩ ኢንጂነር ሀብታሙ ተገኝ የማዕድን ሚኒስቴር የ2018 በጀት ዓመት እቅድ አፈጻጸምና የ2019 በጀት ዓመት እቅድ ግምገማ ውይይት እያካሄደ ነው። ማዕድን የኢትዮጵያ ኢኮኖሚ ምሰሶ በመሆኑ ምጣኔ ሀብቱ ላይ ከፍተኛ ለውጥ እያመጣ መሆኑን ሚኒስትሩ ኢንጂነር ሀብታሙ ተገኝ ተናግረዋል። በበጀት ዓመቱ በማዕድን ዘርፍ ስኬታማ ስራዎች መሰራታቸውንና አመርቂ አፈጻጸም መመዝገቡን ሚኒስትሩ ጠቅሰዋል። በኩባንያዎችና ከባህላዊ ወርቅ አምራቾች 44 ቶን በማምረት 5.65 ቢሊዮን ዶላር ገቢም ተገኝቷል። ከዚህ በተጨማሪ ለ271 ሺህ በላይ ሰዎች ከዘርፉ ቋሚ የስራ ዕድልም ተፈጥሯል። በዘርፉ የኢንቨስትመንት ፍቃድ በመስጠትና ተኪ ምርቶች በማምረት ረገድም ተጨባጭ ውጤት መመዝገቡን ሚኒስትሩ ተናግረዋል። በአጠቃላይ በበጀት ዓመቱ ከወጪ ንግድ ማዕድናት 5.7 ቢሊዮን ዶላር መገኘቱን ኢንጂነር ሀብታሙ ተገኝ አስታውቀዋል። ሚኒስትሩ የማዕድን ዘርፍ ከአምስቱ የሀገራችን የኢኮኖሚ ምሰሶዎች አንዱ መሆኑን ገልጸዋል። ባለፉት ዓመታት የዘርፉ እድገት በፍጥነት እየጨመረ መምጣቱንም አመላክተዋል። በቀጣይ 6.7 ቢሊዮን ዶላር ገቢ ለማግኘት አቅዶ እየተሰራ እንደሚገኝም ጠቅሰዋል። በሀገራዊ የምክክር ጉባኤ ተግባራዊ የተደረገው የተመካካሪዎች አደረጃጀት ሁሉም ለሀገር የሚበጀውን ሀሳብ እንዲገልጽ ከማስቻሉም በላይ አሳታፊነቱ ይበልጥ ለማረጋገጥ እድል የፈጠረ መሆኑን ተመካካሪዎች ገለጹ። የኢትዮጵያ ዋናው ሀገራዊ ምክክር ጉባኤ የተለያዩ የማህበራዊ ክፍሎችን የሚወክሉ 4000 ተመካካሪዎችን በማሳተፍ ከሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ ዓለም አቀፍ ኮንቬንሽን ማዕከል እየተካሄደ ይገኛል። ተመካካሪዎቹ ኮሚሽኑ ይፋ ባደረጋቸው 8 አበይት የመመካከሪያ አጀንዳዎች ላይ እየተመካከሩ ሲሆን አሳታፊነትንና የሀሳብ ብዝሃነትን ማስተናገድ በሚያስችል መልኩ በተለያዩ ቡድኖች ተደራጅተዋል። ይህም 10፣ 50፣ 250 እና 500 ሰዎችን በሚይዙ ቡድኖች ተደራጅተው እየተመካከሩ መሆኑ ይታወቃል። ተመካካሪ መሰረት ማቴዎስ ለኢዜአ እንደገለጸውም ተመካካሪዎቹ በተፈጠረላቸው አደረጃጀት ሀሳባቸውን በነፃነት እየገለጹና በተቀራረቡ ሀሳቦች ወደ መግባባት እየመጡ መሆኑን ተናግሯል። ምክክሩ ለሀገር አንድነትና ሰላም መጽናት ከፍተኛ አስተዋጽኦ እንደሚያበረክትም ያላቸውን እምነት ገልጸዋል። ተመካካሪዎቹ ትልቁን ሀገራዊ ማዕቀፍ በማሰብ ለሀገር የሚበጁ ሀሳቦች ላይ ወደ መግባባት እየደረሱ መምጣታቸውንና ምክክሩ ለበጎ ዓላማ እየተካሄደ መሆኑን ተናግረዋል። ምክክሩ የሚደረግበት የቡድን አደረጃጀትም ተመካካሪዎቹ ሀሳባቸውን በነፃነት እንዲያነሱና አሳታፊነቱንም ለማጠናከር ጥሩ ዕድል ፈጥሯል ነው ያሉት። ተመካካሪዎቹ ለሀገር ይበጃል የሚሉትን ሀሳብ በነፃነትና አሳታፊ በሆነ መልኩ ማቅረብ በሚችሉባቸው ቡድኖች መደራጀታቸውን የሁሉም ተመካካሪዎች ሀሳብ ማስተናገድ የሚያስችል ዕድል መፍጠሩን ገልጸዋል። ተመካካሪዎቹ በንቃት እየተሳተፉ መሆኑንና በምክክሩም ደስተኛ መሆናቸውን መታዘባቸውን ገልጸው ምክክሩ ሀገር መገንባት የሚያስችል የጋራ መፍትሄ ለማመላከት ከፍተኛ አስተዋጽኦ እንደሚያበረክትም ተናግረዋል።
አሁን ወደ ዝርዝሮቹ እናልፋለን። በደቻ ወረዳ የአረንጓዴ አሻራ መርሃ ግብር በአርሶ አደሩ ኑሮና በአየር ንብረት ላይ አዎንታዊ ለውጥ እያመጣ መሆኑ ተገለጸ። መንግስት የሚያመጣቸው አጀንዳዎች ማህበረሰቡን በቀጥታ እየጠቀሙ መሆናቸውን በደቻ ወረዳ ያነጋገርናቸው አንዳንድ አርሶ አደሮች ገልጸዋል። አንተነህ ፍቃዱ ተጨማሪ ዘገባ አለው። በየዓመቱ በአረንጓዴ አሻራ መርሃ ግብር የሚተከሉ ችግኞች በማህበረሰቡ ኑሮ ላይ በርካታ አዎንታዊ ለውጦችን እያሳዩ መሆናቸውን በደቻ ወረዳ ያነጋገርናቸው አንዳንድ አርሶ አደሮች ተናግረዋል። ከተከሏቸው ችግኞችም በርካታ ጠቀሜታ ውጤቶችን እያገኙ መሆናቸውንና ይህም የአየር ንብረትን ከመጠበቅ ባለፈ የምግብ ዋስትናን ለማረጋገጥ ትልቅ አስተዋጽኦ እያበረከተ መሆኑንም አረጋግጠዋል። ደን መጠበቅ ከቀደሙት ታላላቆቻቸው ይዘውት የመጡት ትልቅ ባህል መሆኑን የጠቀሱት አርሶ አደሮቹ አሁን ላይ ያለውን የተፈጥሮ ደን ከመጠበቅ ጎን ለጎን አዳዲስ ችግኞችን የመትከል ስራን አጠናክረው እንደሚቀጥሉበትም ተናግረዋል። በተለያዩ ሰው ሰራሽና ተፈጥሯዊ ምክንያቶች እየተመናመነ የመጣውን ደን ወደ ቀድሞ ይዞታው ለመመለስ የብልጽግና ፓርቲ ያመጣው አረንጓዴ አሻራ እሳቤ ትልቅ ሚና መጫወቱንም አክለው ገልጸዋል። በአሁኑ ወቅት ማህበረሰቡ ችግኝ መትከል ብቻ ሳይሆን እየተተከሉ ያሉትን ችግኞች ተንከባክቦ ለጥቅም ማዋል ላይ በቂ ግንዛቤ እና መረዳት ይዞ የድርሻውን እየተወጣ ይገኛል ብለዋል። መንግስት የሚያመጣቸው አጀንዳዎች ማህበረሰቡን በቀጥታ እየጠቀሙ መሆናቸውንም ገልጸዋል። አርሶ አደሮቹ መንግስት ይህንን መሰል ኢኮኖሚያዊ ጠቀሜታ ያላቸውን ተግባራት ይበልጥ አጠናክሮ መቀጠል እንዳለበት የጠቀሙ ሲሆን ለዚህ ስኬታማ ተግባር የበኩላቸውን ድርሻ የተወጡ ለሚገኙ የመንግስት አካላትና ለሚመለከታቸው በሙሉ ምስጋናቸውን አቅርበዋል። የአዲስ በጀት ዘመን ገቢ ግብር እቅድን ለማሳካት የተቀናጀ ርብርብ መደረግ እንዳለበት የገዋታ ወረዳ ገቢዎች ጽሕፈት ቤት አስገነዘበ። ባለፈው በጀት ዓመት 211 ህገወጥ ነጋዴዎችንም ወደ ህጋዊ መስመር መግባታቸውንም ጽሕፈት ቤቱ አስታውቋል። ባርታታየ ተጨማሪ ዘገባ አላት። ከወረዳው ነጋዴዎች መካከል ገዋተራሻ አስራት መሸሻና አቶ በላቸው በላይ ግብር መክፈል መሰረተ ልማቶች እንዲሟሉና የመልካም አስተዳደር ጥያቄዎች ምላሽ እንዲያገኙ የሚያስችል መሆኑን ጠቁመዋል። የደረጃ ለ ግብር ከፋይ መሆናቸውን ያነሱት ነጋዴዎቹ ከዚህ ቀደም በአመት አንዴ ይከፍሉ ከነበረው በአመት 4 ጊዜ መደረጉ እንደጠቀማቸው አስረድተዋል። በአዲሱ አሰራር በተገመተላቸው ልክ ግብር ቤታቸው ሆነው መክፈል እንደሚችሉ መመቻቸቱ የሚያስመሰግን ያሉት ግብር ከፋዮቹ እነሱም ለመክፈል ዝግጁ መሆናቸውን ገልጸዋል። የጽህፈት ቤቱ ኃላፊ አቶ ማናዬ ገዛኸኝ የባለፈው አመት የገቢ አሰባሰብ በቅንጅት በመሰራቱ ከ100% በላይ ማሳካት መቻሉን ጠቅሰው በተሰበሰበው ገቢ ከ4 ሚሊዮን ብር በላይ በሆነ ወጪ የድልድይ ግንባታ የተከናወነ ሲሆን ቀበሌን ከቀበሌ የሚያገናኙ መንገዶች ዝርጋታን ጨምሮ የንጹህ መጠጥ ውሃ ግንባታ ስራዎች መከናወናቸውን አውስተዋል። ባለፈው አመት ህገወጥነትን ለመከላከል በተሰራው ስራ ያለ ንግድ ፈቃድ ሲሰሩ የነበሩ 211 ነጋዴዎችን ወደ ህጋዊ መስመር ማስገባት መቻሉንም አስታውቀዋል። በ2019 በጀት ዓመት ያሉ የገቢ አማራጮችን አሟጦ በመጠቀም ከመደበኛና ማዘጋጃ ቤታዊ ገቢ 446 ሚሊዮን ብር በላይ ለመሰብሰብ ታቅዶ ወደ ተግባር መገባቱንም ገልጸዋል። በወረዳው 105 ደረጃ ሀ ግብር ከፋዮች በመኖራቸው የላቀ ገቢ ይገኛል ተብሎ እንደሚጠበቅም አስረድተዋል። የደረጃ ለ ግብር ከፋዮች የቀን ገቢ ግመታ ስራ እየተከናወነ መሆኑን የጠቆሙት አቶ ማናየ ለፍትሃዊነቱ ሁሉም እንዲረባረብ ጠይቀዋል። ግብርን መሰወርና ማጭበርበር የሚያስጠይቅ መሆኑን በመረዳት በታማኝነትና በወቅቱ መክፈል እንደሚገባም ገልጸዋል። መንግስት የፈጠረላቸውን የስራ ዕድል ተጠቅመው ዶሮ እርባታ ላይ የተሰማሩ ሴቶች ውጤታማ መሆናቸውን ገለጹ። በቦንጋ ከተማ መስቀል አደባባይ ቀጠና ተያይዘን እንደግ የተሰኘ የገንዘብ ብድርና ቁጠባ ህብረት ስራ ማህበር አባላት 1.5 ሚሊዮን ብር መቆጠብ መቻላቸውን ገልጸዋል። ለናስር ተማም ዘገባ አማኑኤል ክንፈ። በዚህ ዙሪያ አስተያየት የሰጡን የማህበሩ አባላት መንግስት በፈጠረላቸው ምቹ እድል ተጠቅመው ውጤታማ መሆናቸውን ገልጸው ማህበራቸውን በሚመለከትም የሚከተለውን አስቀምጠዋል። 2011 ነው ሚያዚያ 2011 ነው ሚያዚያ ወር ነው የተመሰረተው። ያው ስንመሰርት 50 አባላት ሆነን ነው የመሰረት ነው። ያው መነሻ ካፒታላችን መነሻችን ያው ልማት ቡድን ብለን በፊት አሁን ልማት ህብረት ነው በልማት ቡድን ነው መነሻ ያደረግነው። በሱ ካፒታል ሄደን 50 ሺህ ብር ይዘን ነው ስንንቀሳቀስ የነበረው። ከዛ በኋላ ነው ያው ማህበራችን በዝቅተኛ እየተንቀሳቀሰ ቆይቶ
ዛሬ ያው እዚህ የበቃው በቅድሚያ ያው ቦንጋ ከተማ አስተዳደር ሴቶችና ህጻናት ጽህፈት ቤት ኃላፊ ወይዘሮ የታለም ከበደንና የቦንጋ ከተማ የግብረ ህብረት ስራ ማህበር ጽህፈት ቤት የህብረት ስራ ማህበር አስተባባሪ የሆኑት አቶ መንገሻ ማሞንም አመሰግናለሁ። ያው በእነሱ ጥረት ነው፣ እውነት ለመናገር በእነሱ ጥረት እኛ ውስን ሰዎች ውስን አባላት ተስፋ ባለመቁረጥ ያው ታግለን ከ50 ሺህ ጀምረን ያው ቁጠባችንም እያደገ 50 ብር ናት መነሻችን። ከዛ ወደ 200 አሁን 200 ደርሷል። ነው በ2011 ዛሬ 7 አመት ማለት ነው መስርተን ደህና እየቆጠብን ከ10 ብር ጀምረን ነው የቆጠብነው እና 10 ብር ጀምረን ቆጥበን አሁን 50 ብር ላይ 100 ብር ላይ ደርሰናል እና ያን እኔ በግሌ ማለት ነው 30 ሺህ ብር ተበድሬ ወስጄ ዶሮም እያረባው ነው እንጀራም ጎን ለጎን እየሞከርኩ ነው ያለሁት። የማህበሩ አባላት በተጨማሪም ስለተገኙት ዘርፈ ብዙ ጥቅሞች ይናገራሉ። ከሰራው በኋላማ በጣም ለውጣለኝ። ድሮ ቤት ነበረ ቁጭ ምንለው ምንም አንሰራም ነበር። ያው የወንድ ማለት የሰው እጅ ነው እያየን ያለ ነው ማለት ነው። አሁን ግን ለቅሶም ቤተክርስቲያን ሁሉም ነገር ላይ ተሳትፈ እግዚአብሔር ይመስገን ከእንጀራም ያገኘውንም ከዶሮም ያገኘው ጥቅም በጣም ጥሩ ነው የምለው። ለሰራ ሰው ጥቅም ይኖራል። ሰው ከሰራ ትንሽ ነገር ከሰራ ለራሱ የሚሆን ነገር ሳይዝ አይውልም መቼም። የሰው እጅ ከመጠበቅ ሌሎችን ከልጅም ከባልም እጅ ከመጠበቅ አሁን እኛ ሰርተን ለምሳሌ ከምናገኘው ላይ ማህበራዊ ኑሮ አለ፣ ለቅሶ አለ፣ ሰርግ አለ፣ የታመመ መጠየቅ አለ። በራሳችን አትርፈን ይዘን የምንሄደው አንድ ጥቅም ነው ለኛ። 2 ሴቶች እኛ ቀን 5 ስንሄድ በፊት እዚህ ሜዳ እዚህ ቁጭ ብለን ነው አሁን ነው ጽህፈት ቤት አግኝተን እዚህ ቀበሌ የገባ ነው። እዚህ ሜዳ ስንሰበሰብ የሻይ ቡና የሚያቀርቡት በየተራ ይመደባሉ። ቀን 5-8 ሰዓት ላይ ሜዳ ላይ እንወጣለን። የሚጸዳውን ምንጭ እናጸዳለን። አካባቢያችን ጽዳት እናጸዳና ቁጭ ብለን ቡናችን ጠጥተን ማን ወደ ስራ መግባት አለባት የሚለውን 50 ብር ሁሉ ጊዜ እንወስዳለን። ሁላችን ከቁጠባ ውጭ ማለት ነው። እንወስድና አንዷ ለተቸገረችው እንሰጣለን። ያቺ ይዛ ገበያ አሁን አንድም ሴት ቤት ውስጥ ነበሩ ጠቅላላ እኛ ሰፈር በተለይ እዚህ አካባቢ አጠቃላይ አሁን ከኛ ትንሽ እኛን ወደ ኋላ የቀረ ነው። ተነስቶ ወደ ሸቀጥ ዋናው ሸቀጥ አመጣች አለች፣ ገባልትና ማለት ነው ሱቅ የከፈተች አለች። ያነሳነውን ሀሳብ መነሻ በማድረግ የቦንጋ ከተማ አስተዳደር ሴቶች ህጻናትና ወጣቶች ማህበራዊ ጉዳይ ጽህፈት ቤት ኃላፊ ወይዘሮ እታለም ከበደናም የከተማ አስተዳደሩ ህብረት ስራ ባለሙያም የሚከተለውን ሀሳብ አጋርተውናል። የኛ ሴክተር ዋና አላማው ሴቶችን አደራጅቶ የኢኮኖሚ ተጠቃሚ እንዲሆኑ የማድረግ የኛ የሴክተሩ ትልቅ ራዕይ ነው። ያንን መነሻ አድርገን ነው እነዚህ ሴቶች ከተማ ውስጥ ያሉ በየቀጠና ያሉ ሴቶች በብድርና ቁጠባ ህብረት ስራ ቢደራጁ ቆጥበው ተበድረው የራሳቸውን ኢኮኖሚ ተጠቃሚነት ያረጋግጣሉ ብለን ካደራጀናቸው ማህበራት አንዱ ተያይዘን እንደግ የሴቶች ብድርና ቁጠባ ህብረት ስራ ማህበር ነው። ይሄ ማህበር እንግዲህ ሲጀምር 50 አባላቶች ያሉት ነው። አሁን 2011 የጀመረ እስከዚህ ድረስ ወደ 153 አባላቶች ደርሰዋል። ቁጠባቸውን በዛ ልክ ከ50 ብር ጀምሮ ዛሬ 1000 ላይ 2000 ላይ ደርሶ ወደ 1.5 ሚሊዮን ብር የሚጠጋ ቁጠባ አላቸው። እንግዲህ መቆጠብ ብቻ ሳይሆን ከቆጠቡት ብር ተበድሮ ደግሞ ውጤታማ እንዲሆኑ የኢኮኖሚ ተጠቃሚ እንዲሆኑ ነው ዋና አላማ። እንግዲህ ይሄንን መነሻ አድርገን ነው ሴቶች ተደራጅተው ይቆጥባሉ። ከቆጠቡት ብር ደግሞ በህብረት ስራ አዋጅ ወይም በአሰራር ሂደቱ በመመሪያ እና ደንቡ መሰረት የተበደሩት ምን ያክል ውጤታማ ናቸው፣ ምን ያክሉ ደግሞ ስራ ላይ አውለው ከሰሩት ደግሞ ምን ያክል ተጠቃሚ ናቸው የሚለውን መስክ ምልከታ ለማድረግ ነው ዛሬ የመጣነው እና ይሄን ስናይ እጅግ በጣም ደስ በሚል ሁኔታ ከተበደሩት ሴቶች ወደ ስራ የገቡት ቢያንስ 5 ቤቶችን አይተናል። እነዚህ በጣም አበረታች ናቸው። ይሄ ማህበር አንደኛ ሲቋቋም ያው በ2011 ላይ ነው ያቋቋም ነው። ከሴቶች ህጻናት ጋር በጋራ በመሆን ያው አነስተኛ ደረጃ ላይ ያሉት አነስተኛ ገቢ ያላቸው ሴቶችን አንድ ላይ በማወያየት በህብረት ስራ
አደረጃጀት ተደራጅተው ተጠቃሚ እንዲሆኑ ብለን አደራጅተናቸው ያው መነሻ ቁጠባቸውን 50 ብር መነሻ 50 ብር ጀምሮ ቆጥቦ ነው እስከዚህ የደረሱት። ነገር ግን አሁን ካፒታላቸውን ከፍ ማድረግ እስከ 1000 2000 እስከ 3000 ድረስ እየቆጠቡ በዛ ልክ ደግሞ ብድር መበደር ጀምረዋል። እርስ በራሳቸው ደንብ አሁን በህብረት ስራ አዋጅ መሰረት በመደራጀት ቁጠባ በአግባቡ በመቆጠብ ብድር በመበደር የተበደሩትን ብድር ደግሞ በአግባቡ በመመለስ ስራ ላይ እና በጥሩ እንቅስቃሴ ላይ ያላቸው ናቸው ብዬ ኢትዮጵያ 76ኛውን የዓለም ጤና ድርጅት ስብሰባ ልታዘጋጅ መሆኑ ተገለጸ። 76ኛው የዓለም ጤና ድርጅት የአፍሪካ ቀጠናዊ ኮሚቴ ስብሰባ ከነሐሴ 18 ቀን እስከ 22 ቀን 2018 ዓ.ም በአዲስ አበባ እንደሚካሄድ ተመላክቷል። ከኢዜአ የተገኘው መረጃ መቅደስ ተሾመ እንደሚከተለው ታቀርበዋለች። ስብሰባው ከዓለም ጤና ድርጅት የአፍሪካ ቀጠናዊ ጽህፈት ቤት ጋር በመተባበር የሚዘጋጅ መሆኑ ተገልጸዋል። በዓለም ጤና ድርጅት የአፍሪካ ቀጠና መረጃ መሰረት ስብሰባው የቀጠናዊ የጤና አጀንዳዎች ላይ መምከርና አህጉራዊ ትብብርን ማጠናከርን ያለመ ነው። የ47ቱ የአፍሪካ ቀጠና አባል ሀገራት የጤና ሚኒስትሮች፣ ከፍተኛ ባለስልጣናት፣ የዓለም አቀፍ ጤና መሪዎች፣ የልማት አጋሮች፣ ለጋሾችና የዓለም ጤና ድርጅት ተወካዮችን ጨምሮም ከ600 በላይ ተወካዮች በስብሰባ ላይ ይሳተፋሉ ተብለዋል። የስብሰባው ተሳታፊዎች በቀጠናዊ የጤና እቅዶች ላይ የተመዘገቡ ውጤቶችን የሚገመግሙ ሲሆን በአዳዲስ ስትራቴጂዎችና በውሳኔ ሀሳቦች ላይ እንደሚመክሩና እንዲሁም የጤና ስርዓቶችን ለማጠናከር ሁለንተናዊ የጤና ሽፋን ተደራሽነትን ለማስፋፋት የጤና ደህንነትን ለማሻሻልና የአደጋ ጊዜ ዝግጁነትን ለማሳደግ የሚረዱ የጋራ አቅጣጫዎችን ያስቀምጣሉ ተብሎ ይጠበቃል ተብለዋል። በኢትዮጵያ በአፍሪካ ህብረትና በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን የዓለም ጤና ድርጅት ተወካይ ፕሮፌሰር ፍራንሲስ ካሶሎም ስብሰባው አባላት አገራት ቀጠናው የጤና አጀንዳ እንዲቀርጹ አጋርነታቸውን እንዲያጠናክሩና በመላው አፍሪካ ጤናማ አስተማማኝና ጠንካራ ማህበረሰቦችን የመገንባት ሂደት ለማፋጠን ትልቅ እድል የሚሰጥ ነው ብለዋል። ተወካዩ አክለውም የኢትዮጵያ ስብሰባውን ማስተናገድ ለቀጠናዊ ወንድማማችነትና ለጋራ ትብብር ያላትን ቁርጠኝነት የሚያሳይ መሆኑን ገልጸዋል። ይህ አህጉራዊ ጉባኤ የኢትዮጵያ የጤና ስርዓት ስኬቶች በተለይም መሰረታዊ የጤና አገልግሎቶችን በማስፋፋት ሌሎች የተመዘገቡ ውጤቶችን ለማሳየት እድል እንደሚፈጥር መረጃው አመልክቷል። ስብሰባው የአፍሪካ ህብረትና የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን መቀመጫ የሆነችው አዲስ አበባ የዲፕሎማሲ ማዕከልነቷን በመጠቀም ለጋራ የጤና ፈተናዎች የተቀናጀ አህጉራዊ ምላሽ ለመስጠት ስትራቴጂካዊ መድረክ እንድትሆን ያደርጋታል ተብለዋል። በስብሰባው ላይ የቴክኒክ ውይይቶች፣ አውደሪዎች፣ የሁለትዮሽ ስብሰባዎችና የህዝብ ግንኙነት ስራዎች የሚካሄዱ ሲሆን እነዚህም በአፍሪካ ተቋማት መካከል የጤናው ዘርፍ የፈጠራ ስራዎችንና የእውቀት ልውውጥን የሚያጎሉ እንደሚሆኑም ተገልጸዋል። የዓለም ጤና ድርጅት የአፍሪካ ቀጠናዊ ኮሚቴ የቀጠናዊ ጽህፈት ቤቱ የበላይ አካል ሲሆን በየአመቱ በመሰብሰብ የቀጠናዊ የጤና ፖሊሲ ይወስናል፣ የድርጅቱን ስራዎችም ይገመግማል። እንዲሁም በመላው አህጉሪቱ ለሚከናወኑ የጤና ተግባራት ቅድሚያ የሚሰጣቸው አጀንዳዎች ያስቀምጣል ተብለዋል። የተከበራችሁ ተመልካቾቻችን ከከፋ ማህበረሰብ ሬዲዮና ቴሌቪዥን ድርጅት ለሰዓቱ ያሰናደናቸው ዜናዎቻችን እስካሁኖቹ ነበሩ። ከዜናዎቹ ጋር ስንሻው ደግሞ አብሬያችሁ ቆይታ አድርጌያለሁ። ቀሪ የጣቢያችን መሰናዶዎች የሚቀጥሉ ይሆናል። በእኔ በኩል ሰላም።